ይስጥልን። እንዴት አደራችሁ? እንዴት ዋላችሁ? ዛሬ የምንነጋገረው እንደ መሪ እንዴት ውሳኔ መስጠት ይቻላል። ታላላቅ መሪዎች ሌሎች የሚፈሩትን ውሳኔ በድፍረት ይወስናሉ። ዋናው ነጥብ መረጃዎችን መሰብሰብ ነው። መረጃዎችን ሰብስብ። ውሳኔ ከመስጠት በፊት አስፈላጊውን እውነታ እወቅ። ውጤቱን ማስላት ነው። ውጤት አስላ። የውሳኔውን የረጅም ጊዜ ተጽዕኖ ግምት ውስጥ ማስገባት ዋነኛው ጉዳይ ነው። ምን ውጤት ያመጣል? ውሳኔዎችን ስንወስን ውስጣዊ ስሜትን ማመን ዋነኛው። ከእውቀት በተጨማሪ ውስጣዊ ስሜት ኢንቲዩሽን የምንለውን ማዳመጥ፣ በስሜት አለመነዳት አንደኛው። በቆራጥነት ግን መተግበር ነው። አንዴ ከወሰንክ በኋላ ሳትወላውል ወደ ስራ መግባት። በራስ መተማመንህን በማሳደግ በየቀኑ በትንሽ ነገሮች ላይ ውሳኔ መስጠት ልምድ ማዳበር የነገ ትልቅ መሪነትን ስለሚያመጣ በእነዚህ ከላይ በጠቀስናቸው ጉዳዮች ላይ መለማመድ፣ መስራት፣ መንቀሳቀስ ጠቃሚ ነው እላለሁ። ለዛሬ ዘበቃለሁ። አመሰግናለሁ።